በፊልሙ ጅማሬ አንድ ደስተኛ ቤተሰብ በካሪቢያን ደሴት ሲዝናና ይታያል። እናትየውም ጁሊያ ለመዋኘት ልብሷን አውልቃ ወደ ውሃ ውስጥ እንደገባች ድንገት ልዩ የሆነ ስሜት ይሰማታል። ጉዳዩንም ችላ ብላ እንደገና መዋኘት ብትጀምርም ስሜቱ እንደገና ይሰማታል። ምንም ነገር ማየት ስላልቻለች ተጨንቃ ወደ ጀልባው መዋኘት ትጀምራለች። የሆነ ነገርም እግሯን ሲጎትታት በድንጋጤ መጮህ ትጀምራለች። ነገር ግን ልጇ ካሲ ኤርፎን አድርጋ ስለነበር አልሰማቻትም። ልጇና ባለቤቷ አሳ አደና ላይ ስለተጠመዱ ምንም አማራጭ ስለሌላት አሁንም መዋኘቷን ትቀጥላለች። ውሃውም አፏ ውስጥ መግባት ይጀምራል። ባለቤቷም ቶም መርከቡን ፍለጋ ሲዞር ድንገት ሚስቱ ጁሊያን ችግር ውስጥ ሆኖ ያገኛታል። ልጆቹንም ከሰበሰበ በኋላ መርከቡን ወደ ጅላ አቅርቦ ወደ ውሃ ውስጥ ዘሎ ይገባል። በፍጥነትም ወደ ባለቤቱ በመሄድ እሷን ይዞ መዋኘትና ወደ መርከቡ ለመመለስ ይሞክራል። ልጆቹም ያግዙታል። መንስኤውም ወጀቡ ነው ብሎ በማሰብ ጉዳዩ ተረሳስቶ ይቀራል። የዛለትም ማታ የወንድ ልጁን ልደት ያከብራሉ። ሴት ልጇ ካሲም ቦይፍሬንዷ ስለደወለት እሱን ለማውራት ወደ ውጭ ትሄዳለች። ከባድ የሆነ ደመናና መብረቅ ከተማ እንደከበበው እያሳያት እያለ ድንገት ስልኩ ይቋረጣል። እሷ ሜዳ ወደ አባቷ የተፈጠረውን ነገር ስትነግረው ከምድር ስለራቀን ኔትወርክ ስለሌለ ነው ይላታል። በድንገትም ድምፅ ሰምተው ወደ ውጭ ሲወጡ የዌሎች ፓክ ሲንቀሳቀስ ውሃ ውስጥ ያሉ እናም በቀጣይ ዌሎች የምድርን ማግኔቲክ ፊልድ እንደሚከተሉና እናም አንዳንዴ ማዕበል ሲኖር በተዛባ መልኩ እንደሚከተሉት ይናገር። በድንገትም ልጅየው ይወድቃል። አባትየው መርከቡ ላይ ችግር እንዳለውም ብሎ ወደ ታች ዳይቭ አድርጎ ማየት ይጀምራል። ከትንሽ ሰከንዶች በኋላ አባትየው እጁን ተቆርጦ ወደ ላይ ይወጣል። ሚስቱም ቁስሉን እያሸገችለት እንዳለ ባልየው ከኋላ ያልጠበቀው ትልቅ ነገር እንዳጋጠመውና ውስጥም ያየው እንስሳ መልኩን ባይመለከተውም ትልቅ እንደነበረና መርከቡ ላይም ጉዳት እንዳደረሰ ይነግራቸዋል። እናትየው በሬዲዮ ሰው ስትፈልግ፣ ልጅየዋ ደግሞ በስልኳ ሲግናል እየፈለገች ነበር። ይህም በማድረግ እንዳለች ልጇ ድንገት በማስክ አድርጎ ያስደነግጣታል። መርከቡ መሀል ባህር ላይ ተበላሽቶ ቆሟል። ጁሊያ በራዲዮ ድምጽ ብታገኘ ድምፁ የማይሰማ ነበር። ቶምም በመቀጠል ለ4 ቀን የሚያቆይ ምግብ እንዳላቸው ይነግራቸዋል። ስለዚህ ያላቸውም አማራጭ አንድ አሳ አጥማጅ ጀልባ እንዳድናቸው ነበር። በድንገትም የሆነ ነገር ራዳሩ ላይ አይተው ወደ ውጭ ሲወጡ ሚቴዎሮቶች በሰማይ ላይ ወደ ምድር የተዘገዘጉ ያሉ ምድር ላይ ከባድ የሆነ ጉዳት እያደረሱም ነበር። በድንገትም አንድ ሚቴዎራይት ካጠገባቸው ሲወድቅ ቶም መርከቡን ለማንቀሳቀስ ይሞክራል። ሌላም ሚቴዎሮት ድጋሚ ወርዶ አቅራቢያቸው ላይ ከባድ ጉዳት ያደርሳል። ቤተሰቡም በፍርሃት እርስ በርስ እንደተያያዘ ሳያስበው ጆን የሚወርቁት ሚቴዎራይት ሳይሆን ሳተላይቶች እንደሆነ ይረዳል። ከዛም ቤን ከመርከቡ የሆነ ጭስ ሲወጣ ያል። ቶምም ሲመለከት ሞተሩ በጣም ተጎድቶ ነበር። ንፋሱም በኃይለኛ እየጨመረ ይመጣል። እነሱም ከንፋሱ ለማምለጥ ታች ወስደው ይደበቃሉ። መርከቡ መንቀዝቀዝ ሲጀምር ቤንም ድጋሚ ይወድቃል። ማዕበሉ መርከቡን እያንገጫገጨው ቢሆንም ቶም ወደ ውጭ ወጥቶ የህይወት ማዳኛ ላይፍ ቬስቶችን ይዞ ይመለሳል። መብራቱም ሲጠፋ ቶም በፍጥነት ሄዶ ፓወር ቦክሱ ላይ አንድ በተን ይጫናል። መብራቱም ሲመጣ ጁሊያ አፍንጫዋ እየደማ እንደሆነ ቤን ይመጣል። ጁሊያም በህመም ላይ እንዳለች ካሲ ደግሞ ለማስታወቅ ወደ ሽንት ቤቱ ትሄዳለች። ቶም በሬዲዮ ሰዎችን ለማግኘት ይሞክራል። በድንገትም የንፋሱ ኃይል ይጨምርና ጁሊያ መስኮቶቹን ለመዝጋት ትጣጣራለች። ነገር ግን ንፋሱ ኃይል ከፍተኛ ስለሆነ አልቻለችም። ቶም የሚያበራ መብራት ወደ ሰማዩ ይተኩሳል። በሚቀጥለው ቀን ከእንቅልፋቸው ሲነሱ በህይወት መቆየታቸውን አላመኑም ነበር። መርከቡ ተጎድቶ ነበረ። ወደ ውጭም ወጥተው ሲመለከቱ የባህሩ ውሃ ሁሉ ደርቆ ባህሩ ወደ መሬት ተቀይሮ ነበር። በረሃው ላይ አፍጥጠው ከጨረሱ በኋላ ቤተሰቡ ምን ማድረግ እንዳለበት ሲያስብ ካሲ ሲግናል እየፈለገች ባለበት ሰዓት ቤን ደግሞ ከሞቱ ክራፖች ጋር መጫወት ጀመረ። ፖል ኮምፓሱን ቼክ ሲያደርግ አቅጣጫው ተዘዋውሮ ነበር። ምድር ላይ እንደዚህ አይነት ነገር አጋጥሞ ካወቀስ ድፍን 700 ዓመቶች አልፈዋል። ካሲ ቦይፍሬንዷ ሞቶ ሊሆን እንደሚችል ሳስብ ተናዳ ራሷን ደበቀች። እናትየዋንም ቢሆን ማስገባት ፍቅረኛ ነበረች። እናትና አባት የቀራቸው ምግብ እየቆጠሩ ባለ ጊዜ ቤን ለምልክት ብሎ የልደት ፊኛውን ወደ ሰማይ ላይ ይለቀዋል። ቤን በድጋሚ ሬዲዮን ሲሞክር ዋን የተባለ የአንድ የሰብመሪን አዛዥ ያገኛል። እሱም የእሱን መርከብ ወደ መሬት እንደወረደና በማግኔቲክ ፖሉ መዛባት የተነሳ ሙሉ ውሃ ሁሉ ወደ ምድር ሄዶ ምድርን እንደሞላ ይነግራቸዋል። እሱም እስካሁን ማንም የተረፈ ሰው ኮንታክት እንዳላረገው ይነግራቸውና አሁን ባለው የባህሩ ሲግናሎች መሰረት የባህሩ ውሃ ተመልሶ በ7 ቀን ውስጥ ወደ ባህሩ እንደሚመለስ ይነግራቸዋል። ይህም ነገር ሲፈጠር አደጋ ስለሚኖረው ወደ ከፍተኛ ቦታ ላይ እንዲወጡ ይነግራቸዋል። ከዛም ጓደኞቹ በአደጋው የተነሳ የሁለት ሰው ቦታ እንዳላቸው ሲነግራቸው ለልጆቹ ያን ቦታ እንዲይዝላቸውና እንዳይመጡ ይነግሩታል። ቶምም ለቤተሰቦቹ እዛ ለመድረስ ከ2-3 ቀን የሚፈጅባቸው ነግረው በጊዜ እንዲተኙና ነገ ጠዋት በጊዜ ተነስተው ጉዞ እንደሚጀምሩ ይነግራቸዋል። በቀጣዩም ቀን ቤተሰቡ እቃውን እያሰበሰበ ባለበት ጊዜ ድንገት አንድ ነገር ይመለከታሉ። የተመለከቱም አንድ ሰውዬ ከውሻ ጋር ሲቀርባቸው ነበር። ቶም ለሰውየው ውሃው ይሰጠዋል። ሰውየው የሚናገረው ነገር ግን እየገባው አይደለም።
በድንገትም ሰውየው ቶምን በጠርሙስ ሲፈነክተውና መሬት ላይ አስተኝቶ ይረግጠዋል። ጁሊያ ባለቤቷ ልታድን ብትመጣም ግን ሰውየው በአካፋ ባለቤቷን እየወጋው ነበር። በስተመጨረሻም ቶምን አንገቱ ላይ ይወገዋል። እሱን ለማዳን የመጣችው ባለቤቱንም ጁሊያንም ድጋሚ ማሯሯጥ ይጀምራል። አካፋ ሞርውሮ ይጭራታል። ህመሟን ተቋቁማ ወደ ልጆቿ ትሄድና ሄዳ እንዲደበቁ ነገራቸው በሩን ትቆልፈዋለች። ጁሊያም የእሳት ሽጉጡን ሰጣቸውና ሶፋውን ገልብጣ ከሶፋው ጀርባ ትደበቃለች። ሰውየውም ያለ የሌለ ኃይሉን ተጠቅሞ በሩን በርግዶት ይገባል። በቀጥታም ወደ ምግብ ፍለጋ ውስጥ ይገባና ወደ ሽንት ቤቱም ያመራል። ጁሊያም በጎን በኩል መርከቡ ቀዳዳ ስለነበረው በዛ በኩል ትወጣለች። ሰውየውም ድንገት አላያትም ነበር። ነገር ግን እንደወጣች ውሻው ይመለከታታል። መሬት ላይ ስትወድቅም ሄዶ ያጠቃታል። እሷም አማራጭ ስላልነበራት በጩቤ ወቅታ ገደለችው። ሰውየውም የውሻውን ድምፅ ሰምቶ ወደ ሲወጣ ውሻውን ሞቶ ያገኘዋል። ይህ በእንዲህ እንዳለ ጁሊያም በላይኛው በኩል ወጥታ በሰበሩ መስኮት ወደ መርከቡ ትገባለች። ሰውየውም ይይዛትና በቡጢ ይዘርራታል። ሊጎትታ ሲሞክርም እንጨቱን ይዛ ትገግማለች። በትንቅንቁ ውስጥም ትመቷለች። ሰውየውም ቢላውን ለማስጣል ይቆምባታል። ጸጉሯን ይዞ ከመሬት ካጋጫት በኋላ ድጋሚ ወደ ሶፋ ወርውሮ ጁሊያን ያንቃታል። ልጆቹም ይህን እያዩ ስለነበር መቋቋም አልቻሉ። ካሲም ትመጣና በሽጉጥ ትመተዋለች። መርከቡን በእሳት መያዝ ስለጀመረ በፍጥነት ይወጣሉ። ጁሊያም ወደ መርከቡ በመመለስ ሰውየው በመምታት ካርታና ቦርሳቸው ይዛ ትወጣለች። ልጆቻቸውን በፍጥነት ወደ አባታቸው ሬሳ ሲሄዱ እናትየውም ተቀላቅላቸው የመጨረሻ ስንብታቸውን ያደርጋሉ። ሰውየውም ከመርከቡ ሲወጣ ቤተሰቡ ድጋሚ መሮጥ ይጀምራል። መርከቡን በትልቁ ይፈነዳል። ቤተሰቡም አንድ ፏፏቴ አካባቢ ለማረፍ ሲል ይቆማል። ካሲም ሰውየው ሊመጣ የቻለው በፊኛ እንደሆነ ስትናገር ቤን በጣም ይናደዳል። ጁሊያም ለልጇ የአባቱ ሞት የእሱ ጥፋት እንዳልሆነ ተነግረውና ሰውየው እየመጣ ስለሆነ እንዲሮጡ ትነግራቸዋለች። ትንሽዬ ዋጋም ሲደርሱ ቤን የሞተ አሳ ነባሪ ስላየ ይቆማል። እናትየውም ሰውየው የተከተላቸው እንደሆነ ስታይ ልጆቹን አስጠንቅቃ ከዛ ቦታ ይሮጣሉ። ትንሽም እንደተጓዙ የኒኩሌር ዝቃጭ ያገኛሉ። ዝቃጩም እንዳይጎዳቸው በሌላ በኩል ዞሮ መሄድ ነበረባቸው። ትንሽም እንደተጓዙ ሰውየውን ርቀውት ሄደው ነበር። መንገዳቸውንም እንደቀጠሉ የሞቱ እንስሳቶችንና ከምድር የወጡ የፕላስቲክ ዝቃዎችን ማየት ቀጠሉ። ትንሽም እንደተጓዙ ቤን በውሃ እጦት ምክንያት የሰቃየ እንደሆነ ስላወቀች ረፍት እንዲያደርጉ አዘዘቻቸው። ዞር ብላ ስትመለከትም የውሃ መያዣ ሃይላንዱ ካሲ በጥንቃቄ ስላዘጋችው አንሶ ነበር። ካሲም በሕይወት ስለማይቆዩ የውሃ መኖር አለመኖር ጥቅም እንደሌለው ትነግራታለች። ከብዙ አላስፈላጊ ጭቅጭቅ በኋላ ቤተሰቡ ጉዞውን ይቀጥላል። በመንገዳቸው ላይም አንድ አውሮፕላን ሲንቀሳቀስ ያያሉ። በወፎችም ነበር። ሌሊቱንም እዛው ለማሳለፍ ይወስናሉ። ድንገት ማታ ስናክ እየበሉ እያለ ጁሊያ ከባሏ ኪስ ውስጥ የቤተሰባቸው ፎቶ ታያለች። ካሲም እሷና አባቷ እንዴት ተገኙ ስትጠይቃቸው እሷ የምትሰራበት ሆስፒታል ላይ ታካሚ የሆነ መቶ እንድታወቁ ትነግራታለች። በሚያበራ አበባና በግጥም ፍቅሩ እንዲገልጻት ትነግራለች። በዛ ምሽት ውስጥም ካሲ ራሷን ለማዝናናት ስትወጣ ሳታስበው ያ ሰውዬ ከኋላ መጥቶ ያስደነግጣታል። ነገር ግን ጁሊያ ከኋላው ትዘልና ብዙ ጊዜ በጩቤ ተወጋጓለች። እናትየዋም ልጇን ታረጋጋታለች። በቀጣዩም ቀን የሰውየው ሬሳ ተበጣጥሶ ነበር። ሬሳውን ብዙ ቦታ ተነካክቶ ስለነበረ እንስሳ ቅርብ አካባቢ ላይ እንዳለ ይረዳል። እነሱም አካባቢው ለቀው ከሄዱ በኋላ ከሰውየው ሬሳ ውስጥ ጊንጥ ይወጣል። ከትንሽ ደቂቃ በኋላ ጁሊያና ካሲ ካርታውን ለማየት ይቆማሉ። ነገር ግን ቤን ዝም ብሎ ጉዞውን ይቆጠላል። ከፊት ለፊቱ ያገኘነው አፉን ደቅኖ ሲወጣ ጁሊያ ትሰበውና ማንኛውም ውሃ ቶክሲክ ወይም መርዛማ ሊሆን እንደሚችል ትነግሯለች። ራሳቸውን ሸፍነው እየተጓዙ ያለ ድንገት ቤን ያመዋል። ከዛም ጁሊያ ይህን በመመልከት የተሰባበሩ ወንበሮችን መሰብሰብ ትጀምራለች። ወንበሮችንም በመገጣጠም ማረፊያ ጎጆ ይሰራሉ። ጁሊያም ለቤን መርፌ ሰጥተው እዛው እንዲያድሩ ይስማማሉ። በሌሊትም ጁሊያ ድምፅ ትሰማና ከእንቅልፏ ትነቃለች። ሄዳ ስታጣራም የጊንጦች መንጋ ወደ እነሱ አካባቢ እየመጣ እንደሆነ ይረዳሉ። ጁሊያም ልጆቿን በመቀስቀስ በፍጥነት ከዛ ቦታ ይሳወራሉ። ብዙም እንደተጓዙ አንድ የካርጎ መርከብ ያገኛሉ። እዛ ውስጥም 3 ሰዎች በሕይወት ተርፈው ነበር። ሴቷ ልትረዳቸው ብትፈልግም ወንዶቹ ግን እነሱን ለመርዳት ባለመፈለግ በፍጥነት ኮንቴይነር ውስጥ ይገቡና ይቆልፉታል። ጊንጦቹ እየቀረቡ ነበር። ጁሊያም ልጆቿን ወደ ኮንቴይነሩ ጫፍ ላይ ታወጣቸዋለች። እሷ ለመዝለል ስትሞክር ከኋላ ጊንጦቹ እግሯን መነካካት ይጀምራሉ። ልጆቿም እንደምንም ተረጋግፈው እናትየው ወደ ላይ ያወጣሉ። ኮንቴይነሩ ጫፍ ላይም የሆነ ቀዳዳ ስለነበረ መዛ ውስጥ ጊንጦች መግባት ይጀምራል። ሰራተኞቹም ተኩስ ቢከፍቱም ግን ብዙ ነበሩ። ብዙም ሳይቆይ ጊንጦቹ 2 ሰራተኞች ይገላቸዋል። ሶስተኛውም ለማምለጥ ብሎ ወደ ጣሪያ ቢወጣም ድጋሚ ጊንጦቹ እሱንም ይበሉታል። ቀጥሎም ጁሊያ ቁስሏ ላይ ባንዴጅ ታሰራትና ፌንት ሰራ። ከእንቅልፏም ስትነሳም ልጆቿ ካጠገቧ እንደሌሉ ትረዳለች። በፍጥነትም እታች ወርዳ ልጆቿን ለመፈለግ ትወስናለች። የሴትዮዋንም መሳሪያ እንዳነሳች የእናቷን ድምፅ ሰምታ ካሲ ትመጣና እርዳታ ለመፈለግ እንደሄዱ ትናስረዳታለች። ነገር ግን ምንም አላገኙ። ቤንንም ሲያገኙት ማዕበሉ እስከሚያልፍ ድረስ የሚያርፉበትን ኮንቴነር አግኝቶ ነበር። ጁሊያም ቁስሏን በላይተር ትጠብሰዋለች። ህመሙም ያሰቃያታል። ማዕበሉም እንዳለፈ በውሃ የተሞላ ኮንቴነር ያገኛሉ።
ሬሳውንም ሲፈትሹ መሳሪያና ሬዲዮ ያገኛሉ። ለዋንም ደውለውለት ካርታው እንደጠፋባቸው ይነግሩታል። ዋንም በምላሹ በማያውቃቸው እንስሳቶች እንደተጠቃና ባለው ኦክሲጅን የተነሳ ህይወቱ ሊተርፍ እንደቻለ ይነግራቸዋል። እሱም ማዕበሉ በፍጥነት ወደዚህ እንደሚመለስና ቀድሞ መድረስ እንዳለባቸው ይነግራቸዋል። እሱንም መለየት እንዳያስችላቸው መብራት ሽጉጥ ይተኩስና ወደ እሱ አቅጣጫ መጓዝ ይጀምራሉ። ትንሽ እንደተጓዙ ቤን ሽንቱን መሽናት ይጀምራል። ለሰርጓጅ መርከቡ የተቃረበ ቢሆንም ግን እሱን ለማለፍ ትልቅ አለት ማለፍ ይኖርባቸዋል። በማለፍ ላይ ሳሉ ድንገት ግድግዳው መንቀሳቀስ ሲጀምርና ከባድ የሆነ አለቶች መውረድ ይጀምራሉ። ጁሊያም ልጆቿን ለማዳን ወደፊት ትገፋቸውና እሷም ህይወቷን ለማጥፈር ወደ ኋላ ትሄዳለች። አሁን በመሃላቸው ትልቅ ግንብ ቆሟል። ጁሊያ ልጆቿን ጉዟቸውን እንዲቀጥሉ ብናገራቸውም ካሲ ግን ፈቃደኛ አልሆነችም። ከብዙ ጭቅጭቅና ንትርክ በኋላ ጁሊያ ካሲ እንደመታኛት ታሳምናታለች። ካሲም ወንድሟን አሳምና ይዘው ትሄዳለች። አለቱንም መጥቶ እንደጨረሱ ወደ ሰመሪኑ መሮጥ ይጀምራሉ። ዋንም ውጭ ላይ እየደማ ነበር። እሱም እንዳበቃለትና ሞቱ እንደተቀበለ ሲነግራቸው ካሲ ትርፍ ቦታ እንዳለ ስላወቀች ወደ እናቷ መሮጥ ትጀምራለች። ጁሊያም ጊንጦቹ ስለመጡት ትደነግጥና ተኩስ መክፈት ትጀምራል። ጥቂቶቹን ብትገላቸውም ነገር ግን ብዙ ስለነበሩ ሁሉንም መግደል አልቻለችም። በድንገትም ካሲ ትመጣና እጇን ትሰጣታለች። ጁሊያ ህመሟን ተቋቁማ ወደ ላይ ለመውጣት ትጣጣራለች። በካሲም እርዳታ ወደ ላይ ትደርስና ወደ ሰመሪኑ መሮጥ ይጀምራሉ። ቤን የሰመሪኑ ጣራ ላይ ቆሞ ጊንጦቹን ለማዘናጋት ይሞክራል። ጊንጦቹ ሬሳውን አግኝተው መመገብ ይጀምራሉ። ጁሊያም ጣራ ላይ ሆና ልጆቿ እስከሚገቡ ድረስ ጊንጦቹ ማዘናጋት ተያያዘች። ገብተው እንደጨረሱም ጥይት እንደጨረሰች ትረዳና እሷም ልጆቿን ተቀላቅላ ውስጥ ገብተው በሩን ይዘጉታል። ቤተሰቡም በሩን ዘግቶ እንደጨረሰ ጊንጦቹ መጥተው መርከቡን ይከቡታል። በዛም ቅጽበት ባህሩ እየተመለሰ ስለነበረ ቤተሰቦቹ እጃቸውን እያያዙና ያላቸውን ቀበቶ ያጠብቁታል። ባህሩን በሚመለሰበት ጊዜ መርከቡን ያንገጫግጨውና ካሲም ያማታል። ጁሊያም ደግሞ ቅዠት ውስጥ ትገባለች። በመቀጠልም ከፍተኛ ድምፅ ይመጣና ፌንት ይሰራሉ። ከእንቅልፋቸውም ሲነቁ በህይወት መኖራቸውን ያረጋግጣሉ። በሩን ከፍተው ሞዶች ሲመለከቱ ማዕበሉ ወደ ወደመ ከተማ እንዳመጣቸው ይረዳል። ይህም በህይወት የመኖር ተስፋቸውን ያድሰዋል። ይህን የመሳሰሉ አሪፍ ፊልሞችን እንዲደርሳችሁ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። ሌሎች ቪዲዮዎችን ለማየት ከጎን ያሉትን ካርዶች ይጫኑ።